ይታወቃል። ኢራን የአሜሪካ ሌላ ኃያላዊ አቅምና አቋም ከፋርሶች መስፍ ጋር ተላትሞ እና ተቆልምሟል። ከዚህ በኋላ ጉዞው የቁልቁልዮሽ እንደሆነም በይፋ ታምናለች። በነ ኳታር ቤት ውስጥ በነ ፓኪስታን ሸምጋይነትና እስራኤልን ያለ ትራምፕ የሚያቋጥርሽ ሌላ ርዕሰ ብሔር የሌለሽ ግልልና ብቸኛ ሲሉ ያስፈራሩት አፍላፊ ምክትል ፕሬዚደንት ጄዲ ቫንስ በሚመሩት ጉባኤ ላይ የሌለችበት፣ ነገር ግን በህልውናዋ ዙሪያ የኢራን የማለ የተገዘተ የተጋትሮ ተራዳ የሚሳኤል ሩምታና የኒውክሌር ዛቻ የተደቀነባት እስራኤል መከላከያ ሚኒስትር እስራኤል ቃስ ምንም ተባለ ምን እስራኤል እንደሆነም እስከሚያስፈልጋት ጊዜ ድረስ ደቡብ ሊባኖስ ውስጥ ትቆያለች ሲሉ አሰምተዋል። እስራኤል ባለፈው ሳምንት ኮማንዶዎቿ በኢራን የገንዘብና የቴክኖሎጂ ሽግግር ከ10 ዓመት በላይ በፈጀ ምስጢራዊ ስርሰራም እንደ አክምባሎ የተከደነበት የሄዝቦላን የሰው አልባ ጦር ሰፈርና ማምረቻ እስከነነፍሱ ማርካለች። ከተራራ አናት ቁልቁል 29 ሜትር ጠልቆም ከጎን ከሰሜን ወደ ደቡብ በስቶ በወጣም የብዙ መቶ ሜትሮች እርዝማኔ ያለው በውስጡ መኪናዎችን እንደ አዲስ አበባ አዳማ የፍጥነት መንገድ ሊያስነዳ የሚችል ዋሻ ማርካለች። 50 በመገጣጠም ላይ የነበሩ ሰው አልቦችና በእነሱ ላይ በነፍስ ወከፍ የሚገጠሙ 30 ኪሎ ግራም ፈንጂዎችም ይዛለች።